ታውቂያለሽ ከፀሐይና ከሆርሞን ቼንጂንግ የበለጠ ጭንቀት ነው ማጥያት የሚያበስብሽ። ማወቅ ያለብሽ ውስጥሽ ደህና ካልሆነ ከውጪ ደህና አይሆንም፣ ፊትሽም ደህና አይሆንም እና መቀነስ አለብሽ። መሞከር ያው በእርግጥ መቀነስ አለብሽ ስልሽ በእጅሽ ላይ አይደለም፣ በእጃችን አይደለም። ሁላችንም እንጨናነቃለን፣ እናስባለን። ግን በተቻለን መጠን መቀነስ ይቻላል። ደስተኛ ለመሆን ይቻላል። ደስተኛ በሆንሽ ቁጥር ፊትሽ ይበራል። ያው ማድያቱን አይጨምርም። ይሄን ስልሽ ማድያት ሜላኒን ሴሎች አሉ። እነሱ ሀላፊነት ያላቸው ለከለር ማምረት ማለት ነው። ለዛ ከፀሐይና ከሆርሞን ቼንጂንግ የበለጠ እነሱ ናቸው። ጭንቀትና ሀሳብ ናቸው እንደዛ እንትን ሊያበስብሽ የሚችለው። አሁን እስቲ አስተውይ፣ ስትጨናነቂ ፊትሽ ላይ እስቲ ፊትሽን በመስታወት የሆነ ጥቋቁር ነገር የሆነ ፊትሽ ራሱ ደህና አይሆንም። ይሄ ብዙ ሰው ላይ አይቼዋለሁ እና ራሴም ላይ አክቹሊ አይቼዋለሁ። ለዛ ነው ማውራት አለብኝ ብዬ አሰብኩኝ። ያው ሊጠቅማችሁ ይችላል። ደስተኛ በሆንሽበት ደግሞ ፊትሽ እኮ ጥሩ ይሆናል። አታስተውም? የሆነ ጓደኛሽ ካለችሽ፣ ቤተሰብ ካለሽ የሆነ ጊዜዎቹን ውስጥሽን ደህና ሲሆን ፊትሽን ደስተኛ ነው፣ ፊትሽን ጥሩ ሆነ፣ ደስተኛ ነሽ ምናምን ሲሉሽ ያው ፍክት ይላል ፊትሽ። ለምን? ውስጥሽን ደህና ስለሚሆን ነው። አንዳንዴ ደግሞ ስትጨናነቂ ፊትሽ ፎከስ አድርጊው። ወይ አንድ ሰው ሊልሽ ይችላል፣ ምንድነው ጠቆርሽ? ምን ሆንሽ? ፊትሽን እንትን ሆነዋል። ያው በዚህ አይነት ምክንያቶች ሊመጣ ይችላል ብዬ አሰብኩኝ። ምክንያቱም ስለማየው ነው እና ትክክል ነው። በእንደዚህ አይነት መንገድ ነው የሚመጣው ደግሞ እና በጣም ኤክስፔንሲቭ ነሽ፣ ውድ ነሽ። እባክሽን ራስሽን ጠብቂና ተንከባከቢ። ራሳችንን እንከባከብ። አመሰግናለሁ ስለሰማችሁኝ። ቴንኪዩ